ታላቁ ጻድቁ አባታችን ገብረ መንፈስ ቅዱስ ከደቡባዊ ግብጽ ከቆላ ሀገር ከኒሳ የተገኙ ገዳማዊ ናቸው። አባታቸው ስምዖን ከነገደ ቢንያም ሲሆኑ እናታቸው ደግሞ አቅሌሲያ ይባላሉ። ወላጆቻቸው በእግዚአብሔር ፊት ደጎች የነበሩ ቢሆኑም አቅሌሲያ መካን ሆና ልጅ በማጣት እያለቀሰች 30 ዘመን ኖራለች። ከዕለታትም በአንደኛው ቀን ወደ ቤተክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት በመቆም እግዚአብሔር ልጅ ይሰጣት ዘንድ እያለቀሰች ስትለምን ያን ጊዜ ከስዕሉ ቃል ወጥቶ ስልጣኑ ከሰማይ ከፍታ ከፍ ከፍ የሚል ንጽሕናው ከሚካኤል ከገብርኤል የሚስተካከል ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስ እንደ ነቢዩ ኤልያስ የሆነ ልጅ እንጂ ተቀበይ አላት። አቅሌሲያም በመጋቢት 29 ቀን ጸንሳ በታኅሳስ 29 ቀን ደምግባቱ እጅግ የሚያምር ወንድ ልጅ እንደወለደች መልአኩ ቅዱስ ገብርኤልም በሰው አምሳል መጥቶ የልጅሽን ስም ገብረ መንፈስ ቅዱስ ይሁን አላት። ወዲያውኑ ሕፃኑ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ ስም ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ስም ምስጋና ይሁን አለ። እግዚአብሔር ነቢዩ ኤርምያስን በእናትህ ማኅፀን ቀደስኩ ከማኅፀን ሳትወጣ የተመረጥክ አደረግኩ እንዳለው ገብረ መንፈስ ቅዱስም ከእናቱ ማኅፀን መርጦታልና የበለዓምን አህያ አናገረ። የቢታንያን ድንጋዮች አንደበት ሰጥቶ ስሙን እንዲያመሰግነው ያደረገ አምላክ አሁንም ይህንን ሕፃን አንደበቱን ፈቶ ስሙን እንዲያመሰግን አደረገ።